አርቡዬ ማለት ነው የአባቴ ሀገር ነው። አርቡዬን በደንብ አውቀዋለሁ። የሆነ የጠረጠርኩት ነገር አለ ማለት ነው እዚህ ጋር እንደኔ እንደ ሀሳብ እንደኔ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ ዛሬ የመጣሁት እንግዲህ ያው እንደተናገርኩት ነው። በመጀመሪያ ግን ማለት ነው በመጀመሪያ እናንተ ማወቅ ያለባችሁ ነገር አለ። እንደኔ ሀሳብ ማወቅ ያለባችሁ ነገር ሰኢድ በጣም ተደስቶ ነው ያለው። እኔ ጋም ደግሞ የመጣ ነገር አለ። እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ፣ ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉኝ። ምንድነው ካላችሁ ማለት በመጀመሪያ ሰኢድ የተደሰተበትን ቪዲዮ ላሳያችሁ። ደግሞ አታቋትም፣ ምናልባት አታቋትም ላታቋትም ትችላላችሁ። እና እሷን ታቋታላችሁ። አለም ትባላለች። የሱመያ ጓደኛ ነች። የድሮ ለኛም ጓደኛችን በፊት አብረን ድራማ ስንሰራ ታውቁ ነበረ። እንደ ሚስቴም ሆና እንደ መዳም ሆና ምናምን የመን እያለን አይደል ያስተውሻል። እና ብዙ ቪዲዮዎች ነበሩ፣ በሚሊዮን የታዩ ቪዲዮዎች ነበሩ። የሰራናቸው ድራማዎች ከ1 ሚሊዮን በላይ ከ2 ሚሊዮን በላይ የታዩ ቪዲዮዎች አሉ። ብዙ ቪዲዮችን አብረን ሰርተናል። ድሮ በደንብ ቤስት የሱመያ ጓደኛ ነበረች። ሁላችሁም ታቋታላችሁ ብዬ አስባለሁ። ካላውቃችሁም እንዳስታውሳችሁ ነው። የድሮ ቪዲዮአችን ላይ ያለች እዛ የመንከኛ ጋር ነበረች። እና የሁላ ችግር ሲፈጠር አለም እንዴት ዝም አለች? የሱመያ ጓደኞች ብዙ ናቸው። ያው አሉ የተወሰኑ በደንብ ከሚቀርቧት ውስጥ እሷም አንዷ ነች። ግን እሷም ቆየች ኢትዮጵያ ከገባች እና ይሄንን ጉዳይ እንዴት ዝም አለች እያልኩኝ እኔ ራሴ በእሷም በኩል እስኪ ባንቺ በኩል አታለሽም ለመጥራት ሞክሪ፣ የሆነ ነገር በይ፣ እኛና እሷን ለማስታረቅ ሞክሪ ብያት ነበረ። አይ እኔ ጉዳዩ ሳይጣራ ምንም ውስጥ አልገባም፣ በተታረቅ አንተም ተታረቅ ነበረ፣ ሌሎቹም ጉዳዩን ይጨርሱ ነበር እና አንተ መጨረስ ያልቻልከውን እኔ አስታርቃችኋለሁ። ግን ሱመያ እንዳለችው አንተ ሱመያ ላይ ያደረከው ነገር እውነት ከሆነ እኔ የምናደድባለሁ። ያን ነገር ማጣራት አለብኝ ሁለታችሁ ከማስታረቃችሁ ብላ ያ ጉዳይ እውነት ይሁን። አርቡዬ ማለት ነው የአባቴ ሀገር ነው። አርቡዬን በደንብ አውቀዋለሁ። የሆነ የጠረጠርኩት ነገር አለ ማለት ነው እዚህ ጋር እንደኔ እንደ ሀሳብ እንደኔ ማለት ነው። ግን ምንድን የጠረጠርኩት የሚለውን ነገር አብራራላችኋለሁ ማለት ነው። የጠረጠርኩት ነገር አንደኛ ምን መሰላችሁ? እቺ ልጅ ኢትዮጵያ ከገባች ትክክለኛ ልጁ ከሆነ የሱ ልጅ ከሆነ አማላጅም አያስፈልግም። ችግር ካለበት ወይም ደግሞ ችግር ካለባት ተቸግራ ከሆነ ብዙ ነገሮች አሳልፋ ከሆነ ሰኢድን አፈላልጋ ማለት ነው ያለበት ደርሳ ታወራለች። ብዙም የሚያስደስት ነገር አላየሁም። ለምን ሱመያም የተናገረችው ነገር አለ ማለት ነው። እናንተም ታውቃላችሁ በልጁ ጉዳይ ሱመያ የተናገረችው ነገር አለ። አሁን ግን ችግሩ ምንድን ነው ብላችሁ ከጠየቃችሁኝ ሱመያ ለማግኘት ያላስተካከላቸው ብዙ ነገሮች አሉ። ሱመያን ለማግኘት ብዙ ያላስተካከላቸው ነገሮች አሉ። በችግር ላይ ችግር እየተደረበ የበለጠ እንድትርቅና የበለጠ እንዳይገናኙ እየተደረገ ያለው ነገር አለ። እሱን ማን ነው እያደረገ ያለው? ሰኢድ ራሱ ነው እያደረገ ያለው። ሲጀመር ለማስታረቅ ማለት ነው ለማስታረቅ ከሮዛ በላይ ሴት የለም፣ በሴት ደረጃ ማለት ነው። ቀጥሎ ደግሞ ነው ያለው እሱና ሰኢድ እንዲታረቁ ማለት ነው። እኔ በምፈልገው መንገድ መጥቶ ከሆነ እኔ ምንም ወደኋላ አልልም። ብዙም ሞክሬያለሁ፣ ብዙም ጥሬያለሁ። አንዳንድ ጊዜ ያው ያለ ፍላጎት ሱመያ ማስገደድ አልችልም። ምክንያቱም እያየች ነው ነገሮችን ሲደራረብባት ደግሞ የእሷ ያላት አማራጭ ምንድን ነው? በቃ እንደዚህ መሸሽ ነው ያላት አማራጭ ማለት ነው። ስለዚህ የልጁ ጉዳይ እኔ ብዙም አላስገምት። ተንኮል ቢሆንስ እንደኔ ሀሳብ የሆነ ሴራ አስበው የሆነ ነገር አስበው ቢሆንስ? እንደ ሀሳብ ነው እንደ ሀሳብ የሆነ ነገር አስበው የሆነ ነገር አቅደው ይህን ነገር ለማድረግ አድርጎት ቢሆንስ ምናምን የሚል ነገር ስለሰማውም ማለት ነው ተጠራጥሬ ነው። በቃ እጠራጠራለሁ። እኔ የምፈልገው ምንድነው ሱመያ ላይ ምንም አይነት ችግር እንዳይደርስ ነው የምፈልገው ማለት ነው። ሲቀጥል ደግሞ ልጅቷ እያለች ያለችው ችግር ደርሶባት ሰላምን ፈልጋታለች። ተገናኝተዋል እኮ አውርተዋል። ሰላምና ልጅቷ ተገናኝተው አውርተዋል።
ሰላምን በፍቅር ስላለያዛት ነው እንጂ ሰላም ራሱ ብዙ ነገር ተነግረው ነበረ። ይህንን ነገር ደግሞ ሱመያም በደንብ ሰልላ ያልደረሰችበት ነገር የለም ብዬ አላስብም። ምክንያቱም ህይወት ነው ለማስተካከል፣ እሱ ላይ አይደለም እኔ የምፈልገው ልጁ ያንተም ሆነ አልሆነም በቃ እኔ የምፈልገው ብላ የተናገረችው ነገር ነበር አይደል እንዴ? ሱመያ ተናግራለች። ተናግራ በደንብ ቁጭ አድርጋለታለች። እና ምንድነው መሰላችሁ ሱመያን አግኝቶ ቪዲዮ ላይ ልጠራጠር የቻልኩበትን ነገር ስሙት። አቦምሳ ወደ አርቦዬ ምናምን ወደ አርቦዬ ወደዛ ወደ ገጠር አካባቢ ነው። መች መጣሽ ከየመን? ትንሽ ቆይቻለሁ። እና ለምን አልደወልሽልኝም እስካሁን ድረስ? ዩቲዩብ ላይ የምንለቀው ምናምን ነገር አያሻታቂም? አይ ስልክ ምናምን በቅላ ነበር እሺ ቆይ ምን ሆነሽ የጠፋሽው አንቺ? ያው ሁላ ታሪክ ሲፈጠር እኔ ከልጆቼ ጋር ስለያይ ከሚስቴ ጋር ስጣላ ምን ላይ ነበርሽ? የት ነበርሽ? የምን አይኔ ማሳት የሆነ ችግር አጋጥሞኝ ነበር። እኔም በጣም ችግር ውስጥ ነበር። ምን ውስጥ ነበርኩ? እሺ ምን እንደሆንሽ ልነግሪኝ ቻለሽ? ሄሎ አሉ ወደ ገጠር አካባቢ ኔትወርክ አይሰራም። አዎ እሺ። እና እሺ እስኪ ምን እንደሆንሽ በትንሹም ቢሆን ልነግሪኝ ቻለሽ? አይ አሁን ሰው ማድረግ ይችላል። በስልክ መናገር አትፈልግም እና እሺ መች ትነግሪኛለሽ? መች እንገናኝ ወይ ነው? እሺ በቃ በእናትሽ ስልክሽ እንዳትዘጊ ላገኝሽ እፈልጋለሁ። ያለሽበትም ቢሆን እመጣለሁ፣ ችግር የለውም። ሰፍ ብላ ነበረ ማናገር የነበረባት። አሁን ሰው አጠገቤ ስላለ ላናገር አልችልም። ዞር ብላ ማናገር ትችል ነበር። እኔ በቃ ሰው ነኝ፣ ጠረጥራለሁ። የጠረጠርኩትን ነገር ነው የምናገረው። በትክክለኛው ደግሞ የልጅ እናት የሰይድ ልጅ ከሆነ ሰይድ የሱ ልጅ ከሆነ እቺ ልጅ እንዴት ተቸግራም ከዛ መታም እስር ቤት ተንገላታም የልጅ አባት ነው፣ ሊቸግራት በጣም እንትን ሊላት ይችላል። ስለዚህ ሰይድን አግኝታ እርዳኝም ልትለው ትችላለች። ልጅህ ነው አገዘኝም ልትለው ትችላለች። በዚህ አጋጣሚ ለሱመያም እየነገርኳት ነው። እንደዚህ አይነት ነገር ቢኖር እናንተስ ምንድን ነው የምትሉት? ቢኖር ትክክለኛ ነገር ቢኖር ሰይድን ፈልጋ በቃ ቦሌ እንደገባች ማፈላለግ የምትጀምረው ነገር እሱም ጠይቋታል። ቪዲዮ ላይ ምንም አይነት ነገር አላየሽም ወይ ቪዲዮዎች አላየሽም ወይ ምናምን ብላ ሲያወራት ነበረ። ግን ያው ስልክ ምናምን ብላ ነው ልትሸፋፉ ነው የፈለገችው። ማውራትም አልፈለገችም። ብቻ ግን ይህን ነገር እናንተ የጥያቄ ምልክት አድርጉበትና ማለት ነው። ግን ሱመያን ለማግኘት ማድረግ ያለበት ነገር አለ። ሰኢድ ማድረግ ያለበት ነገር ምንድን ነው መሰላችሁ? አንደኛው እየፈጠረ ያለው ችግር ራሱ ነው። ሁለተኛው ደግሞ ምንድን ነው? ሱመያን ለማግኘት በመጀመሪያ ደረጃ አሁን የሱመያን ልብ መክፈት አለበት። አይደለም እንደ ቤተሰቦቼ የሱመያን ልብ መክፈት አለበት። እንዴት ነው የሚከፍተው? አንደኛ ያው በራሱ ባጀናጀንና ባነጋገር ዘይቤው እንደምንም ሱመያን አግኝቶ ማለት ነው። ወይም ደግሞ እያሳሳቱት ያሉትን ነገሮች ሴቶች ናቸው። አሁን ሴት ነች እያሳሳተች ያለች፣ በሱ መንቃት። ስለዚህ የሱመያን ልብ መክፈት አለበት። የሱመያን ልብ ሲከፍት ምክንያቱም ብዙ ፍቅር፣ ብዙ ነገሮች፣ 2 ልጆች፣ ብዙ ላይፍ፣ ብዙ ነገር አሳልፏል። ብዙ የደረሰባት ነገር አለ አይደለም እንዴ? ስለዚህ ያ የደረሰባትንና የሆነችውን ነገር ልቧን መክፈት አለበት። ልቧን ክፍት ሲያደርግላት ወይም ደግሞ ሬዲ ሲያደርጋት ማንም አማላጭ ማንም ሸምጋይ አያስፈልጋትም ማለት ነው። ቀጥታ ምንድነው ሱመያ ራሷ መታ ታገኘዋለች ማለት ነው። እሷም እኮ ያስቀመጠችለት ነገር አለ። ከዛ ሲቀጥል ደግሞ ሱመያና ሰኢድን ለማስታረቅ ሮዛ ራሷ በቂ ነች። እኔ ጠይቄያታለሁ፣ የተናገረችው ነገር አለ።
ለወንድ የማትናገረው ምናልባት ለሴት የምትናገረው ከሆነ ሮዛን ወጥሮ ጥብቅ አድርጎ ይዟት ሮዛን ከያዘ በኋላ ሱመያን ሊያገኛት ይችላል። አሁን ሮዛን ያዛት ነው፣ ግን አያያዙንም ማስተካከል አለበት። ሮዛን ከያዛት ሮዛ በቂ ነች እኮ ብያለሁ። በጣም ቤስት ፍሬንዶች ናቸው። በጣም ምርጥ ጓደኛዋ ነች የሱመያ። በጣም ሮዛም የምትፈልገው ነገር ነው። ቀጥታ ነገሮችን አስተካክላ ወደ ሱመያ ብትወስድ በጣም የኔም ደስታ ነው። እኔ ደግሞ የተላከልኝ መልእክት አለ በሀዊ ጉዳይ የማሰማችሁ ይሆናል። ነገሩን ላጣራ ብዬ ነው የምለቅላችሁ ይሆናል ማለት ነው። ሰብስክራይብ፣ ላይክ አድርጉልኝ። ሀሳብ አስተያየታችሁን አስቀምጡልኝ። ሰላማችሁ በያላችሁበት ብዝት ይበለልኝ። ሰላም ሁኑልኝ።